ከዛ ተያዝኩኝና ታሰርኩ ከገባው በኋላ እጄ በጣም ቆስሏለኝ በዚህኛው መተኛት አልችልም በቃ በጣም ነው የሚያመው ይፈርጣል ምናምን በጣም እንትን ይላል ከዛ ተፈታውኝ ልክ ስወጣ መሄጃ የለኝም እኮ የመጨረሻ ማስጠንቀቂያ ሰዎች እንትን ብዬ ስወጣ ማለት ነው ምንም መሄጃ የለኝም ወላሂ ነው የምልሽ በቃ መሄድበት ጊዜ ላይ አንድ ብር አለም 80 ብር ነበረች 80 ድርሃም እሷን ያሰብኳት ኢትዮጵያ እንኳን በገባችን በዚች ብር ወደ እናቴ አልሄድም ሌላ ቦታ ነው የሚሄድባት ምናምን ያልኩኝ እቅድ ያወጣው ለምን በጣም ደበረኝ የመጨረሻ በቃ ኢትዮጵያ ሲገባስ አሁን ታሰር ያለው አልኩኝ ወላሂ ነው የምልሽ አሁን እስር ቤት እያለው ነው ብዙ ሌላ ሀገር ዜጋ አሉና እቅድ ያወጣው ነበር በቃ እንቅልፍ የለኝም 3 ቀን አንዱ ተፈንክቶ ይመጣል አንዱ ምን ብሎ ይመጣል ስንት ነገር ነው የምታየው እዛ ምግብ አልበላም ተናድጃለሁ በዚህ ሰዓት እንዴት ይያዛለሁ ብሬን እንኳን እዳይን አልመለስኩም እያልኩኝ ከዛ ምን አወጣው ኢትዮጵያ ከሄድኩኝ ወደ እናቴም አልሄድም 80 ድርሃሟን አመነዝራትና ውትድርና ነው የምገባው እንጂ ወይ ሌላ ነገር ነው የሚሄደው እንጂ ወይ ወደ ሳውዲ ወደ ድሮ መለሳለሁ እንጂ ጭራሽ እናቴማ አይኗንም አላያትም ያልኩኝ ወላሂ ነው የምልሽ ለምን ከዚህ በፊት ሳውዲ ሄጄ በጣም አልቀናኝም እንደሄድኩት አይደለም ሳውዲ እና በጣም በቃ የመጨረሻ አዘንኩኝ አለቀስኩ ወላሂ እስር ቤት በቃ በጣም ይቆጨ ነበርና ከዛ እቅድ አውጥቼ ያ ዑስማን አለ በሶስተኛ ቀን ወረቀት ይሰጥሻል እንደዚህ ንክ እንደደረሰኝ የገባሽበት ኬዝና አረብኛ ነው ለዛ የሆነ ሀገር ዜጋ ምንድነው አረብ ናቸው የሆነ ሶሪያ መሰለኝ ሰጠሁት ኢንሻአላህ 3 አያም ተጥላ ኢንሻአላህ አለኝ ቀልድ ነው መሰለኝ ይቀልዳል ሰውየውና ከዛ ያንን ወረቀት ጠራኝ እንትኑ ዘበኛው ሲጠራኝ ወጣሁኝ ታል በጣም ያጅብ ምናምን አለ ያ እንትኑ ኮበርታውን ታዋለኝ እንዴ ምን ነው ፈዝጀ ነበር ለይ አንተ ለሽ ማተምዛ ለምን ነው ማትደሰተው ማለት ልትወጣ እኮ ነው ምናምን ይለኛል እንዴ ከዛ ቻው በላቸው አለኝ ሰላም አለይኩም አቤት ደስታዬ ሁሉም ሰው ከኔ በፊት የገቡ እኮ አልወጡም ይላል ከዛ ደስ አለኝ በቃ ደግሞ ከፋኝ መሄድበት የለኝም ቆይ እቺ ታሪክ ጨርሰላችሁ በአላህ ነው የምላችሁ እኔ ታሪክ በጣም እንትን ነው እና ሰውየው ትላልቆቹ መጡ ተለቅ ያሉ በስልጣን መጡና የመጨረሻ ጠየቁኝ ምናምን እንደዚህ ናታረግ ሁለተኛ ቀን ተጠየቁ ምክንያቱ እንደዚህ ያስረዳውኝ በቃ አዘኑ ምናምንና ያለ እንትን የላይኛው ደግሞ ታውቂያለሽ ልባቸው እንትን ያረጉታልኝ እንዲራራ ያረጋቸዋል እነዛ ሰዎች እኔን የሚይዙኝ ሰዎች ወላሂ ነው የምልሽ የሆነ የምበላው ሪስክ አለኝ ማለት ነው አልኩኝ ከዛ ስወጣ የሆነ ሰውዬ ነው እየመከረኝ እና ለምን እንደሳረጋለህ አንተ ለእናት ለምን አትኖርም እና ለምን አትሰራም ምናምን ይለኛል ሰውዬው ወላሂ ትልቅ ሰው ነው እዛ እኮ ነው የዛገር ሰው ነው እና እንደዚህ ይለኛል እንዴ ልክ በሩን ስወጣ አላመንኩም በቃ ተፈተው አረባ ኢላሂ ኡፍ አልኩኝና እኔ ወላሂ አልኩኝ እኔ ይዛን ያለ መቅረጼ ነው ቁርአኑ መሰለሰ ነው እንዴ እኔማ የምበላው ሪስክ አለኝ ማለት ነው እንዴት ወጣውኝ እንዴ እንደዚህ እኮ ይሄ ወንጀል ነው ምናምን አልኩኝ ወንጀል እኮ ነው እንደዚህ መስራት ለራስ መጉዳትና አሁን የት ልሄድ ነው ምን መሄጃ አለኝ ምናምን ያሰብኩኝ ምንም መሄጃ የለኝም በቃ እዚህ ደግሞ ዘመድ የለኝም ቤተሰብ የለኝ ዘመድ የለኝ የምጠይቀው ሰው የለም የሚጠይቀኝ ሰው የለም በሰዓቱ ማለት ነው ከዛ ሄድኩኝ የሆነች ልጅ ያገኘኋት ሽቶ እንደውም እንትን ጽፋልኝ ነበር አመሰግናለሁ ጨርሻለሁ እንትን ጽፋልኝ ነበር እና ኮሜንት ላይ ሽቶ ስጭኝ ስላተኝ መንግስት ሰራተኛ ናትና ደነገጠች በዛን ሰዓት ሚዲያ ላይ የሚያቀኝ የለም ቲክቶክ መስራት እችላለሁ ግን አልፈለኩም ሽቶ ነፍቼ ናስኪ መድኃኒት ልግዛልህ አለች መድኃኒት ገዛችልኝ ፋርማሲ የ100 ምናምን ብር ገዛችና መድኃኒት ይዤው ሄድኩኝና ግማሽ እንደውም ሽጫዋለሁ መሰለኝ መድኃኒቱ ሽጫዋለሁ መሰለኝ ወይ ሽጫዋለሁ ወይም ደግሞ ግማሽ ተጠቅሜዋለሁ ነግረኸኛል ለኔ ሁሉን ታሪክ ነግሮኛል ለእናንተ ነው እሺ የነገራችሁ ያለው ከዛ ገባሁ ወደ ድሮ ቦታ ነው የተመለስኩኝ ወደ ድሮ ቦታ እንትን አልኩኝ በቃ ትንሽ እንትን አልኩኝ ከዛ ተናደርኩ ደገምኩት ሐሙስ ቀን ነበር ደገምኩት ብስጭት ንዴት አለ ብጥቅጥቅ አረኩት እዛው ቆስሎ እያለ እኮ ነው ሱብሃንአላህ እየፈረጠ እኮ ነው ዛን ሰዓትን ያልሰማም ተናድጃለሁ ጥቅጥቅ አረኩት እጄ ቆሰለ ማታ ላይቭ ላይ ወጣሁኝ እንደ ማታ ላይቭ ላይ ወጣሁኝ ከዛም በኋላ
ሰው ለካ የሚበላው ሪዝቅ አለ አልኩኝ። የሆነ ሰው የሆነ እንትን ሲሆን ተስፋ በምትቆርጥበት ሰዓት የሆነ ነገር አለ ማለት ነው ብዬ ብዙ ነው ረጅም ነው ታሪኩ። አሁን ወደ ስራ እንግባ እንጂ በጣም በጣም ረጅም ነው ታሪኩ። ይሄማ ወላሂ ቡና ይጠጣል። ኡስማን ብዙ ስቃይ ያሳልፈዋል ከካሜራ ጀርባ። አንተም ከዛ ተርፈህ እኔም ከመኪና አደጋ ተርፌ እዚህ ደረስን፣ ተገናኘን። አልሐምዱሊላህ እዚህ ደርሰናል። እንግዲህ አላህ ያጋል ደግሞ ከዚህ በኋላ ባሌ ሲቀናብል እንደዚህ እስኪ ዞር ወደዛ ኖ አይ ተበላውን